عن عبد الله بن عمرو بن العاص رضي الله عنهما أن النبي صلى الله عليه وسلم قال: بلغوا عني ولو آية. رواه البخاري. بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين، وبعد. السلام عليكم ورحمة الله وبركاته. الله عنه كعدي بن أبي حاتم ابن حاتم تزقبوال رضي الله عنه أن رسول الله صلى الله عليه وسلم يا الله ملك تنيا منالو اتقوا النار እሳትን ተጠንቀቁ አሉ። ወለው ቢሆኑ እንኳን በምን አይ ወለው ቢሰደቀቲ ሽቂ ተምረቲን ማለት ነው። ወለው ቢሆኑ እንኳን ምን በማድረግ በመስጠት እንኳን ቢሆን ቢሽቂ ተምረቲን የተምር ግማሽን በመስጠት እንኳን ቢሆን እሳትን ተጠንቀቁ አሉ ረሱል ሰለላሁ ምን እያሉ ነው? ኢንዳይሬክትሊ ሰደቃ መስጠት ከእሳት ይጠብቃል እያሉ ነው ረሱል ሰለላሁ ሰደቃን መስጠት ከእሳት ይጠብቃል ማለት ነው። ሶስት ፍሬ ተምር 5 ብር ከሆነ እንገምተው እንግዲህ ግልጽ ነው። ግማሿ ማለት በግማሽ ቢቆራረጥ ስንት ፍሬ ይሆናል? 3 ፍሬ 6 ፍሬ ይሆናል። ስለዚህ ከአንድ ብር በታች ነው አይደለም? አንድ ብር ብሰጥ ከዚህ በላይ እየሰጠ ነው። ረሱል ሰለላሁ ካሉት በላይ እየሰጠ ነው ማለት ነው። ግማሿ 5 ሲካፈል ለ6 ማለት ስንት ነው የሚሆነው? 5 ሲካፈል ለ6 0.9 ምናምን ነው አይደለም? ስለዚህ 0.9 ሳንቲም መስጠት ማለት ነው። ረሱል ሰለላሁ ያለው 90 ሳንቲም አሁን ጠፍቷል፣ የለም። አንድ ብር መስጠት ከእሳት የሚጠብቅ ነገር ነው የሚለውን ያመላክታል። ሙተፈቁን ዐለይሂ ይሄ ሐዲስ አሳልፈነዋል 139ኛው ሐዲስ ላይ። وعن جابر رضي الله عنه قال كجابر تزግበዋል አላህ ስራውን ይወደድለት አለ ما سئل رسول الله صلى الله عليه وسلم የአላህ መልእክተኛ ተጠይቆ አያቅም ሸይአን የሆነ ነገር ቀጡ አንድም ቀን ተጠይቆ አያቅም ብሎስ ተጠይቆስ فقال ብሎ አያቅም ላ አይ አልሰጥም ብሎ አያቅም። የአላህ መልእክተኛ የሆነ ነገር ተጠይቆ ላ አልሰጥም ያሉበት አንድም ቀን የለም። ዝና ያጀማ እራሳቸው መስጠት ባይችሉ እንኳን ምን ያረጋሉ? ያጀማ ወደሚሰጥ ሰው ያመላክታሉ እንጂ የለኝም ሂድ አይሉም። ረሱል ሰለላሁ እንግዳ ሲመጣባቸው ቤታቸው ይልኩና ይጠይቃሉ። ምናስተናግድበት ነገር አለ ከተባሉ ይዞ ይገባሉ። የለም ከተባለ ማን ነው እንግዳዬን ዛሬ የሚያከብርልኝ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም። በዚህ አይነት መልኩ ኸይርን ይሰራሉ እንጂ የለም ወይም አይ ብሎ አያውቁም። ሙተፈቁን ዐለይሂ። وعن ابي هريره رضي الله عنه ከአባ ሁረይራ ተዘግቧል አላህ ስራውን ይወደድለት ቃለ እንደዚህ አሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ አሉ ማ ሚን የውሚን አሉ አንድም ቀን የለም አሉ ዩስቢሑ የሚያነጋ አልዒባዱ ባሮች ፊህ በሱ ውስጥ የሚያነጉበት አንድም ቀን የለም፣ ሁሉም ቀን ማለት ነው። ኢላ ቢሆን እንጂ መለካኒ ሁለት መላእክቶች የንዚላኒ ወደ ምድር ይወርዳሉ አሉ። የንዚላኒ ይወርዳሉ ወደ ምድር ፈየቁሉ ይላል አሐዱሁማ ከሁለቱ መላእክቶች መካከል አንዳቸው አላሁመ አላህ ሆይ አዕጢ ስጥ ሙንፊቀን ለሚሰጥ ሰው ኸለፋ ምትክ ስጠው ብሎ ዱዓ ያደርጋል። ወየቁሉ አልአኸሩ ሌላው ደግሞ ምን ይላል? አላሁመ አላህ ሆይ አዕጢ ስጥ ሙምሲከን የሚይዝን ሰው የሚቋጥርን ሰው ተለፋ ጥፋት ስጠው ብሎ ዱዓ ያደርጋል አሉ። ሙተፈቁን ዐለይሂ። ምን ማለት ነው ይሄ? ሁሉም የማይሰጠው ሰው ነው? አይደለም፣ ግልጽ ነው። መስጠት ሲገባው አልሰጥም የሚልን ሰው ገብቷችኋል ያ ጀማ? መስጠት ሲገባው አልሰጥም የሚልን ሰው ጥፋትን ተካለት ይላል አላህ ሱብሓነሁ ወተዓላ። ይሄም አሳልፈናል 95ኛው ሐዲስ ላይ ሙተፈቁን ዐለይሂ። ወዐንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ከሱ ተዘግቧል የአላህ መልእክተኛ ቃል እንደዚህ አሉ ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ እንደዚህ አሉ። ሐዲስ አልቁርሲ ነው። አንፊቅ የብነ አደመ የአደም ልጅ ሆይ ስጥ ይንፈቅ ዐለይከ በአንተ ላይ ይሰጣል አይ ዩባረክ ለከ ፊህ ማለት ነው። አንፊቅ አይ አንፊቅ ልማለ ፊ ውጁህ ልኸይር ማለት ገንዘብህን አውጣ በኸይር ገጽታዎች ላይ አውጣ። ይንፈቅ ዐለይክ አይ ይወሲዕ ዐለይክ አላህ ርዝቅህን ያሰፋልሃል ማለት ነው። ሰደቃ መስጠት ርዝቅ የሚያሰፋ በር ነው ማለት ነው። በምትሰጠው ፋንታ ይተካልሃል። ወዩባሪክ ለከ ፊህ በሱ ውስጥም በረካ ያደርግልሃል ማለት ነው አሉ ና
وعن عبد الله بن عمرو بن العاص رضي الله عنهما كعبد الله بن عمرو بن العاص تزجبوال الله سراوني وددلت أن رجلا عند سوية سأل رسول الله صلى الله عليه وسلم يا الله ملكتنيا طيقاچو لمناچو ويم طيقاچو أي الإسلام خير أي الإسلام يتنيو يسلم الناس رانو خير بلاጭ የሚሆነው አለ ረሱል ሰለላሁ እንደዚህ አይነት ጥያቄ ሲጠየቁ ከሰውየው ሁኔታ አንፃር ነው የሚመልሱት ግልጽ ነው የተለያየ መልስ ይመልሳሉ በተለያየ ሐዲስ ላይ ግልጽ ነው የትኛው ስራ በላጭ ነው ከሰውየው ሁኔታ ግልጽ ነው ምን አሉ ረሱል ሰለላሁ فقال تطعم ታበላላሉ الطعام ምግብን ታበላላሉ ይሄ ነው በላጭ ስራ وتقرأ السلام سلامتان ታነባላሉ ታነባለ ማለት ትላለ ሰላም አለይኩም ትላለ ማለት ማን ላይ على من عرفت በመታቆም ሰው ላይ ማንነቱን በመታቆም ሰው ላይ እስልምነቱንም ማንነቱንም መታቆም አሁን እናንተ እንተዋወቃለን ስለዚህ ምን መባል አለብን ሰላምታ መባባል አለብን ومن لم تعرف በማታቆም ሰው ላይ ሰላምታ ማቅረብ ነው ግን ታሪፉ ታውቀዋለህ ምንነቱን ታውቀዋለህ ሙስሊምነቱን የምታውቀው ማንነቱን በማታቆም ሰው ላይ ሰላምታ ማለት ነው አሉ ይሄ እንግዲህ አሁን እየጠፋ መጥቷል ግዝና ያጀማ ሰው እንዲህ ብሎ ያያል ሰላምታ ካልከው ከተማ ጺሙን አይታ አንተ ሰላም አለይኩም ወራህመቱላህ ስትለው ወአለይኩም ሰላም ይላል ይሄ ደግሞ ምን ፈልጉ ለማኝ ትመስለዋል አንዳንዴ ግልጽና አይሆንም ግልጽና ረሱል አለይሂ ሰላቱ ወሰላም አሊ ኢብኑ አቢ ጣሊብ በቢዘግበው ሐዲስ ውስጥ اذا كان السلام على المعرفه ሰላምታ በትውውቅ ብቻ ሲሆን ቂያማን ጠብቅ ይላል የቂያማ ምልክት ነው በትውውቅ ብቻ ይሆናል ብዙ ነገሮችን ይቆጥርና አሊ ኢብኑ አቢ ጣሊብ እነዚህ ነገሮች በሚከሰቱበት ጊዜ ቂያማን ተጠባበቅ ይላል ከዛ መሃል የሚጠቅሰው اذا كان السلام على المعرفه ይላል በትውውቅ ብቻ ነው ሰላምታ ምታቆ ሰው ከሆነ ሰላም አለይኩም ትላለ ማታቆ ከሆነ አለይኩም ሰላም እዚህ መስጂድ ውስጥ ሰላም አለይኩም ስትለው እኔ ግራም ይጋባ ሰው አለ ያጀማ ወይም ደግሞ በትክክል የማይመልስ ሰው አለ እንዲህ አይነት ባህሪ የሙስሊም ባህሪ አይደለም ይሄ የኛ ሺዓር ነው የትኛውም ሀገር ላይ ቢሄድ ሙስሊም የሚተዋወቅበት መታወቂያ ነው ግልጽ ነው ያጀማ ግልጽ ነው የትም ብትሄድ አሰላሙ አለይኩም ካልክ ሙስሊም መሆኑ ይታወቃል ልብህ ስፋት ይኖረዋል አለይስ ከዛልክ ሙስሊም ካጠገቢ አሰላሙ አለይኩም ብሎ አንተ ጋር መጥቶ ባስ ውስጥ ቢቀመጥ ደስ ይላል ደስ አይልም በስማም ብሎ ቢቀመጥስ ምን ይሰማሃል ግልጽ ነው يعني انشراح الصدر አለ ግልጽ ነው ይሄ ሰላምታ የሚመጣ ነገር ነው ለዛ ነው ረሱል ሰለላሁ በእናንተ መካከል ምን ያሰራጫል አሉ ወዲ አላ አድልኩም على شيء اذا فعلتموه تحاببتم አሉ ወደሱ ባመላክታችሁ የምትዋደዱ ስራ ላይ አላመላክታችሁም አሉ ረሱል ሰለላሁ ምንድነው ሲባሉ አፍሹ ሰላማ በይነኩም አፍሹ ሰላም ማለት ማዕናውን ተመልከቱ ያጀ በትኑ ማለት ነው በአንድ ዳይሬክሽን ብቻ አይደለም ወደ ሁሉም ዳይሬክሽን በትን ሙስሊም ነው በለ የምትመለከተው ሰው ጋር በአጠቃላይ ሰላምታ በል ማለት ነው السلام عليكم እያልክ ብትሄድ አጅር ታገኛለህ ግልጽ ነው 10 ታገኛለህ ወራህመቱላህ ስትጨምር 20 ወበረካቱ ስትጨምር 30 ነው አጅር እየለቀምክ መሄድ ነው ግልጽ ነው አትሰላች ግልጽ ነው ምክንያቱም ነገ የኸይር መዝገብ ላይ የምታገኘው ስራ ስለሚሆን ማለት ነው ና እሺ متفق عليه بخارينا مسلم زغبوتال وعنه قال اهنم كسو تزغبوال كعبد الله ابن عمر ابن عمرو بن العاص قال رسول الله صلى الله عليه وسلم يا الله ملكتኛ እንደዚህ 40 خصله አራት ክፍሎች አሉ ከጥሩ ስራ በሮች መካከል 40 በሮች አሉ አራት አይደለም 40 በሮች አሉ اعلاها ከነዛ 40ዎቹ የበላይኛው አሉ منيحه العنز ከብትን አሳልፎ መስጠት ነው ወተቷን ማለት ነው ፍየል ሊሆን ይችላል ግመል ሊሆን ይችላል منيحه العنز ማለት ወተት ስትጀምር ወተት መስጠት ስትጀምር ከብቷን ለምስኪን ትሰጥና ወተቷ እስኪያልቅ ድረስ ተጠቅሞ ምንዋን ይመልሳል ከብቷን ላንተ ይመልሳል የበላኛው ከ40ዎቹ አይነቶች መካከል የበላኛው ይሄ ነው አሉ ና منيحه العنز ያሉ አንድን ከብት እንግዲህ እዚህ ጋር የተጠቀሰው ፍየል ወይ በግ ቢሆንም ሁሉም ላይ ይሄዳል ግልጽ ነው አይደለም ወተት ሊሰጥ በሚችል ማንኛውም እንስሳ ላይ ይሆናል አንዝ ሴት ሆና ፍየል የሆነች ናት ግን ግመልም ይመጣል ማንኛውም ሊመጣ ይችላል ማለት ነው ከዛ ውጪም ምናልባት ሌሎች ወተት ሊሰጡ የሚችሉ እንስሳዎች እዚህ ውስጥ ይገባሉ ማሚን ዓሚልን አንድም ስራ የሚሰራ ሰው የለም ያعمሉ የሚሰራ بخصله منها ከነዚያ 40ዎቹ አንዷን ክፍል የሚሰራ ከሆነ
ረጃአ ከጅሎ ሰዋበሃ ሚንዳዋን ከጅሎና ወተስዲቅ አረጋግጦ መውዑዲሃ በሷ ላይ ቃል የተገባውን ነገር አረጋግጦ የሚሰራ ሰው የለም ኢላ አድኸለሁ ላሁ አላህ የሚያስገባው ቢሆን እንጂ ቢሃ አይ ቢሰበቢሃ በሷ ምክንያት አልጀነተ ጀነትን የሚያስገባው ቢሆን እንጂ አይቀርም አሉ። ረዋሁ አልቡኻሪዩ ወቀድ ሰበቀ በያኑ ሀዛ አልሐዲስ የዚህ ሐዲስ ግልጽ ማድረግ አሳልፈናል። ፊ ባቢ ከስረቲ ጡሩቂል ኸይር የኸይር በር ሰፊ መሆኑ የሚናገረው 138ኛው ሐዲስ ላይ አሳልፈናል። ላኩል አልከፊል ዑለማዎች 40ዎቹን ለመቁጠር ሙከራ አድርጓል። ግን ስፔሲፊካሊ 40 ተብሎ በተርቲብ የተቆጠረበት ሐዲስ አልመጣም። ግን እነዚህ የተሻለ የሚሆነው ይሄኛው ነው ብሎ هذا والله أعلم وصلى الله على محمد والسلام عليكم ورحمة الله وبركاته